ማክስ የተባለ ብቸኛ ታዳጊ በህልሙ የፈጠራቸውን ሻርክ ቦይና ላቭ ገርል የተባሉ ጀግኖች እውን ሆነው ወደ እውነተኛው ዓለም በመምጣቱ ወደ ጠፈር ይዘውት የሚበሩበትን ድንቅ ታሪክ እናያለን። እነርሱም ማክስን የፈለጉት በእሱ ምናብ የተገነባው ፕላኔት ድሩል በክፉዎች እጅ ልትጠፋ ስለሆነና እሷን ማዳን የሚችለው እሱ ብቻ በመሆኑ ነው። ታሪካችን የሚጀምረው በውቅያኖስ መካከል በተሰራ የጥናት ላቦራቶሪ ውስጥ ከሚኖር አንድ የ5 ዓመት ህፃን ልጅ ነው። አባቱ ሻርክ ቦይ የሚል ልዩ ቅጽል ስም ሰጠው። ነገር ግን አንድ ቀን ሁሉ ነገር ተቀየረ። በድንገት የተነሳው አስፈሪ ማዕበል ላቦራቶሪውን ሙሉ በሙሉ አወደመው። ሻርክ ቦይና አባቱ በተለያየ የህይወት አድን ጀልባዎች ላይ በመሆን ቢተርፉም የባህሩ ኃይለኛ ሞገድ ግን ለየቅል አራራቃቸው። ሻርክ ቦይ በውቅያኖስ መካከል ብቻውን ቀረ። ብዙም ሳይቆይ የሻርኮች መንጋ ከበቡት። ህይወቱ ያበቃለት ሲመስለው ከሻርኮቹ አንዱ ሁልጊዜ ይመግባቸው የነበረው ልጅ መሆኑን አወቀው። ቤተሰብ ላይክ፣ ሳብስክራይብ እያደረጋችሁ ሊያጠቁት ሲገባ ወደ ሚስጥራዊ የሻርኮች ዋሻ መሩት። ሻርኮቹ ልክ እንደ ልጃቸው አሳደጉት። በባህር ውስጥ እንዴት መኖር እንዳለበትም አስተማሩት። ጊዜ ያለፈ ሲሄድ ሻርክ ቦይ ቀስ በቀስ ግማሽ ሰው ግማሽ ሻርክ ሆነ። ዓመታት አለፉ። በአንድ የበጋ ወቅት ማክስ የተባለ ታዳጊ ባህር ዳርቻ ላይ አሳ እያጠመደ ሳለ ሻርክ ቦይ በድንገት በአሳ ማጥመጃ ገመዱ ላይ ተያዘ። ሻርክ ቦይ መንገዱን ስቶ ስለነበር ማክስ ወደ ቤቱ ወሰደው። ብዙም ሳይቆይ ሁለቱ ጓደኛሞች ሆኑ። ሻርክ ቦይ ውሃ ስለሚያስፈልገው ማክስ በመታጠቢያ ገንዳ ውስጥ ደበቀው። በድንገት በመታጠቢያ ክፍሉ ውስጥ ደማቅ ብርሃን ፈነጠቀና ላቫ ገርል የተባለች ሚስጥራዊ ሴት ልጅ ታየች። እሷም ሻርክ ቦይ በፕላኔት ድሩል ላይ እንደሚፈለግ ገልጻ ይዛው ሄደች። ከመሄዷ በፊት ግን ለማክስ አንድ ቀን ወደ አንተ እንመለሳለን ብላ ቃል ገባችለት። በኋላ ላይ ማክስ ይህንን አስደናቂ ታሪክ ለክፍሉ ተማሪዎች ቢናገርም ማንም አላመነውም። ይልቁንም ሁላቸውም ሳቁበት። ማሪሳ የተባለች ልጅ ላቫ ገርልን እውነት የላቀ ኃይል አላት ወይ ስትል ጠየቀችው። ማክስም በእጆቿ እሳታማ ኳሶችን መወርወር እንደምትችል በኩራት ነገራት። መምህራቸው የማክስን ታሪክ በትክክል የሚያምን ሰው ብሎ ሲጠይቅ ማሪሳ ብቻ እጆቿን አነሳች። ሌሎች ግን ታሪክ እየፈጠረ እንደሆነ አሰቡ። በዚህ ጊዜ ሊዮነስ የተባለ ልጅ ማክስን ለማሾፍ ብቻ ዳርክ ቦይ የሚል አስቂኝና የማይረባ ገጸ ባህሪ ፈጥሮ ክፍሉን በሳቅ አናወጠው። ከትምህርት በኋላ መምህራቸው ሚስተር ኤሌክትሪካድ ማክስንና ሊዮነስን ተስማምተው መኖር እንዳለባቸው ቢነግራቸውም ሁለቱም ጓደኛ መሆን አይፈልጉም። ትምህርት ሲያልቅ ማክስ ወደ ቤት መጓዝ ጀመረ። ሊዮነስ አስቆመውና እሱን ለማሾፍ የሻርክ ቦይን አስቂኝ ስዕል መሳል ጀመረ። ማክስ ስዕሉን ሲሰድበው ሊዮነስ ተናደደ። ማክስ ህልሞቹንና ሀሳቦቹን በሙሉ የሚጽፍበትን የህልም ማስታወሻ ደብተሩን ለመስረቅ ሞከረ። ማክስ ሊያመልጥ ቢሞክርም ሊዮነስ እና ጓደኞች ይዘው ደብተሩን ቀሙት። በዚያው ምሽት ማክስ ተኝቶ ሳለ እንግዳ ድምፅ ሰምቶ ነቃ። ከአልጋው አጠገብ ልክ እንደ ሻርክ ቦይ እግር የሚመስሉ እርጥብ ዱካዎችን አየ። ምልክቱን ተከትሎ ወደ ኩሽና ሲያቀና የሞቀ ወተትና ግማሹ የተበላ ኩኪስ ያለበት ሳህን አገኘ። ማክስ ሻርክ ቦይና ላቫ ገርል እዚህ እንደነበሩ ወዲያውኑ ተረዳ። በዚያው ቅጽበት የማክስ ወላጆች ወደ ኩሽና ገቡ። እሱም ስለ ሻርክ ቦይና ስለ ላቫ ገርል በደስታ ሊነግራቸው ቢሞክርም አላመኑትም። ሻርክ ቦይና ላቫ ገርል በእውነተኛው ህይወት ስለማይኖሩ በምናባዊ ዓለም ውስጥ መኖርን ማቆም እንዳለበት ነገሩት። ከዚያም ወደ ክፍሉ መለሱት። አልጋው ላይ ተኝቶ ማክስ ይህንን ዓለም ትቶ ወደ ፕላኔት ድሩል መጓዝ ቢችል ተመኘ። ነገር ግን ነገ ሊዮነስ በደብተሩ ላይ ባሉት ታሪኮች ስለሚያሾፍበት ትምህርት ቤት መሄድ አልፈለገም። ትምህርት ቤት ተሰርዞ እቤት እንዲቀርና ስለ ፕላኔት ድሩል ማለሙን እንዲቀጥል በሌሊት ኃይለኛ ማዕበል እንዲመታ ተመኘ። እኒህን ሀሳቦች እያሰበ ማክስ እንቅልፍ ወሰደው። እሱም ከሻርክ ቦይና ከላቫ ገርል ጋር ሲጓዝ የሚያሳይ አጭር ብልጭታዎችን በመሃል አየ። በማግስቱ ጠዋት መጥፎ የአየር ሁኔታ ይጠብቅ የነበረ ቢሆንም ሰማዩ ግን ፍጹም ንጹህ ነበር። በተስፋ መቁረጥ ስሜት ለትምህርት ቤት ተዘጋጀ። ማክስ ወደ ውጭ ሲወጣ እናቱ በግቢ ውስጥ የተቃጠሉ የሳር ክምችቶችን አስተዋለች። እንዴት እዚያ እንደደረሱ አላወቀችም። ማክስ እናቱን ዛሬ ትምህርት ቤት እንዳልሄድ አንድ ነገር ሊፈጠር ይችላል ብለሽ ታስቢያለሽን? ሲል ጠየቃት። እናቱ ፈገግ ብላ ሰሞኑን አስቸጋሪ ጊዜ እያሳለፍክ እንደሆነ አውቃለሁ፣ ነገር ግን ችግሮች እንዲሻሻሉ ከፈለግ የተሻሉ ህልሞችን ማለም መጀመር አለብህ አለችው። በእነዚህ ሀሳቦች ከቤታቸው ማዶ ወደሚገኝ ትምህርት ቤት በዝምታ ተጓዘ። ሚስተር ኤሌክትሪክ ስለ ቶርናዶ እያስተማሩ ሳለ ማሪሳ ልክ እንደ ሻርክ ቦይ እና ላቫ ገርል ሁሉ እሷም በአንድ ወቅት ስለ አይስ ገርል እና ድሪም ቦይ አልማ እንደነበረ ተናገረች። ብዙም ሳይቆይ መላው ክፍል ምናባዊ ታሪካቸው መፍጠር ጀመሩ። ነገር ግን ሚስተር ኤሌክትሪክ ሁሉም በቀን ቅዠት መኖራቸውን አቁመው በትምህርታቸው ላይ እንዲያተኩሩ ነገራቸው። ማክስ የህልም ደብተሩን ከሊዮነስ ቢያገኝም ብዙዎች ስዕሎች መበላሸታቸውን አየ። በቁጣ ከሊዮነስ ጋር ተከራከረ። በድንገት ኃይለኛ ቶርናዶ ትምህርት ቤቱን መታው። መስኮቶቹ ተከፍተው ተሰሩ። ሁሉም ሰው ተደናገጠ። ከዚያም ሻርክ ቦይና ላቫ ገርል ታዩ። ላቫ ገርልም የእሱን እርዳታ ስለሚፈልጉ ማክስን እየፈለጉት እንደሆነ ተናገረች። ሻርክ ቦይ ካርታ አሳየው። ላቫ ገርልም ፕላኔት ድሩል
እየጠፋች እንደሆነና እሷን ማዳን የሚችለው ማክስ ብቻ እንደሆነ አስረዳችው። ማክስ እውነተኛ መሆናቸውን አላመነም ነበር፣ ነገር ግን በዚያ ጊዜ አላጠፋም። ሶስቱም በሻርክ መርከብ ተሳፍረው ወደ ጠፈር በረሩ። ፕላኔት ድሩል ላይ በአስቸጋሪ ሁኔታ ካረፉ በኋላ ላቫ ገርል እውነቱን ነገረችው። ማክስ ይህ ዓለም በሙሉ በአንተ ምናባዊ ፈጠራ የተፈጠረ ነው። የምታልመው ነገር ሁሉ እዚህ እውነት ይሆናል። ይህ የአንተ እውነተኛ ኃይል ነው። ሻርክ ቦይም የማክስ ህልሞች በህልም ዋሻ ውስጥ ወደ ጨለማ እየተቀየሩ እንደሆነና መላው ፕላኔት ከመጥፋቱ በፊት ማስተካከል እንዳለባቸው አስረዳው። እየተጓዙ ሳለ ማክስ ልጆቹ በሙሉ የት እንዳሉ ጠየቀ። ላቫ ገርልም ማለም የእሱን ኃይል ስለሚያዳክም ሚስተር ኤሌክትሪክ ልጆቹን በማያቋርጡ የመዝናኛ ግብዣዎች ላይ እንዳሰናከላቸው ነገረችው። ሶስቱ ልጆቹን ቢያድኗቸው ሚስተር ኤሌክትሪክ ግን ወዲያውኑ መልሶ ያዛቸውና ወደ ህልም መቃብር ወረወራቸው። የእሱ ሚስጥራዊ አለቃ ማክስ ሳይተኛ ማለም የሚችል ኃይለኛ በቀን ተላሚ እንደሆነ አስጠነቀቀው። ሙሉ ኃይሉን ከፈታ ደግሞ ሁሉንም ነገር ያጣሉ። ስለዚህ ሚስተር ኤሌክትሪክ እሱን ለመያዝ የፕለግ ውሾችን ሰደደ። በህልም መቃብር ውስጥ ላቫ ገርል ማክስን ከህልሞቹ አንዱን እንዲያስታውስ ጠየቀችው፣ ነገር ግን አልቻለም። ህልሞቹም በሙሉ ማስታወሻ ደብተር ላይ እንደሚጽፍና እሱ ደግሞ ምድር ላይ እንደቀረ አስረዳት። መቃብሩን እየፈለጉ ሳለ የማክስን የድሮ ሮቦት ቶቦርን አግኝተው በሀሳብ ባቡር ለማምለጥ ተጠቀሙበት። ባቡሩ ወደ ወተትና ኩኪስ ምድር ቢወስዳቸውም ባቡሩ ተከስክሶ እንዲዘሉ አስገደዳቸው። በኋላ ላይ ማክስ በድጋሚ ማለም እንዲችል ለመተኛት ቢሞክርም መተኛት አልቻለም። ሻርክ ቦይ ማስተኛ ዜማ መዘመር ጀመረ። ማክስን በመጨረሻ እንቅልፍ ወሰደው። በህልሙ የሻርክን ብስክሌት አለመ። እሱም ወዲያውኑ ታየ። ነገር ግን ሚስተር ኤሌክትሪክ እና ውሾቹ ደረሱባቸው። ሶስቱ በብስክሌቱ ለማምለጥ ቢሞክሩም ነዳጅ አልቆ ነበር። ሻርክ ቦይና ላቫ ገርል ውሾችን ሲከላከሉ ማክስ የቸኮሌት ጀልባ አልሞ አመለጡ። ላቫ ገርል ማክስን አይኖቹን ከፍቶ በቀን ማለም ከተማረ በማንኛውም ሁኔታ ማንኛውንም ነገር መፍጠር እንደሚችል ነገረችው። ሻርክ ቦይ ብቸኛው ተስፋቸው ከበረዶ ቤተ መንግስት መድረስና ጊዜን አቁሞ ፕላኔት ድሩልን ማዳን የሚችለውን የክሪስታል ልብ መውሰድ እንደሆነ ተናገረ። እሱም ስለ ውቧ የበረዶ ልዕልት ነገራቸው። ይህ ደግሞ ላቫ ገርልን አስቀናት። እሷም ልዕልቷ ቆንጆ ስትሆን ጨካኝ መሆኗን አጥብቃ ተናገረች። እሳትና በረዶ ደግሞ ሁልጊዜም ጠላቶች መሆናቸውን ነገረቻቸው። በበረዶ ድልድይ ላይ ሲሻገሩ ሚስተር ኤሌክትሪክ በድጋሚ አጠቃቸው። የላቫ ገርል ንዴት ሰውነቷን በጣም ስላሞቀው ድልድዩ መቅለጥ ጀመረ። ወደ ህልም ግንብ ከመድረሳቸው በፊት በጭንቀት ተሻገሩ። እዚያም እውነተኛውን ዋና አቀናባሪ ሊዮነስን አገኙት። ሊዮነስ የማክስን የህልም ደብተር ተጠቅሞ ፕላኔት ድሩል ለመድረስና ለመቆጣጠር እንደቻለ ገለጸ። ከምድር መሸሽ መፍትሄ እንደማይሆንና እውነተኛው ውጊያ በራሱ አእምሮ ውስጥ እንደሆነ ለማክስ ነገረው። ከዚያም ሁሉንም በካፌ ውስጥ ቆለፈባቸው። ኃይላቸው እየደከመ በመምጣቱ ሻርክ ቦይና ላቫ ገርል ማምለጥ አልቻሉም። በድንገት እንግዳ ፍጥረታት መዘመር ጀመሩ። ከፍተኛ ጩኸት የበዛበት ድምፅ ሻርክ ቦይን በጣም አስቆጣው። ካፌውንም ነክሶ በመስበር ሁሉንም ነፃ ወጣቸው። ሊዮነስ ተኝቶ ወደ ነበረበት የህልም ማማ በስውር ገቡ። ማክስ የህልም ደብተሩን ያዘና የላቫ ብስክሌትን ለመስራት ተጠቀመበት። እሱም የሻርክ ቦይ አባት አሁንም በህይወት እንዳለና በውቅያኖስ ጥልቅ ውስጥ እየፈለገው እንደሆነ ደረሰበት። ላቫ ገርል ስለ እርሷ ለማወቅ ደብተሩን ለማንበብ ብትሞክርም የእሳት ኃይሏ ሳታስበው ደብተሩን አቃጥሎ አመድ አደረገው። ልቧ ተሰበረ። ማክስን ለምን የምትነካውን ነገር ሁሉ የምታጠፋ አድርጎ እንደፈጠራት ጠየቀችው። ማክስ ምንም መልስ አልነበረውም። ሌላ አማራጭ ስለሌለ ሶስቱ ወደ በረዶ ቤተ መንግስት አመሩ። በጫፍ ላይ የክሪስታል ልቡን አገኙት። ማክስ በባዶ እጁ መንካት ማንኛውንም ወደ በረሮነት እንደሚቀይር አስጠነቀቀ። ሻርክ ቦይ ሊደርስበት አልቻለም። ስለዚህ ማክስ መከላከያ ጓንት አድርጎ ወጥቶ ክሪስታሉን ያዘው። ነገር ግን ማማው በድንገት ተደረመሰ። ላቫ ገርል የወደቀውን የክሪስታል ልብ በባዶ እጇ ስትይዘው ወዲያውኑ ወደ ጠንካራ በረዶነት ተቀየረች። በዚያው ቅጽበት የበረዶ ጠባቂዎች ነቁና ወደ በረዷ ልዕልት ወሰዷቸው። እሷም የማሪሳ የህልም ገጽታ ሁና ተገኘች። ማሪሳ የክሪስታል ልቡን የፈለጉት ሊዮነስን ለማቆምና ፕላኔት ድሩልን ለማዳን ብቸኛው መንገድ ስለሆነ እንደሆነ አስረዷት። የበረዶ ልዕልት ግን የክሪስታል ልቡን መጠቀም የምትችለው እሷ ብቻ እንደሆነችና እውነተኛውን የክሪስታል ልብ ማግኘት ከቻለ እንደምታስረክበው ነገረችው። ማክስ ህልሙን አስታወሰና እውነተኛውን የክሪስታል ልብ በማናቸውም ማማ ውስጥ እንዳልተቀበረ ተረዳ። እሱም በበረዶዋ ልዕልት አንገት ላይ ያለው የአንገት ጌጥ ነበር። እሷም ተደንቃ የክሪስታል ልቡን ሰጠችው። ነገር ግን በእሱ ላይ አንዳች ነገር ከተፈጠረ መንግስቷ እንደሚወድቅ አስጠነቀቀችው። ማክስ እና ሻርክ ቦይ የቀዘቀዘችውን ላቫ ገርልን ተሸክሞ ወደ ህልም ማማ ቢመለሱም የክሪስታል ልቡ ግን አልሰራም። ላቫ ገርል ኃይሉ መጠቀም የምትችለው የበረዶዋ ልዕልት ብቻ እንደሆነች ነገረቻቸው። ልክ በዚያን ጊዜ ሚስተር ኤሌክትሪክ መጣና ሻርክ ቦይን አታለለው። እሱም የኤሌክትሪክ አሳዎችን ወደ ውሃው ውስጥ
በመልቀቅ ሻርክ ቦይን አደንዝዞ ጣለው። ላቫ ገርል አዳነችው፣ ነገር ግን በውሃ ውስጥ ብዙ በመቆየቷ ሕይወቱ አለፈ። ልቡ የተሰበረው ማክስ ራሱን ወቀሰ። ከዚያም ቶቦር ህልሞች ሲፈርሱ መልሱ ለራስ ብቻ ሳይሆን ሌሎችን የሚረዳ የተሻሉ ህልሞችን መፍጠር እንደሆነ አስታወሰው። ሻርክ ቦይ ላቫ ገርልን እሳተ ገሞራ ውስጥ አገባት። ሙቀቱ ያድናት ዘንድ ተስፋ አደረገ። በተመሳሳይ ጊዜ ማክስ እውነተኛ ኃይሉን ለቀቀው። አይኖቹ ተገልጠው ላቫ ገርልን ጨለማውን ማጥፋት የምትችል ብርሃን አድርጎ አለማት። ወዲያውኑ ወደ ህይወት ተመለሰችና ሰማዩን በብርሃን ሞላችው። በአዲሱ ኃይል ማክስ የቀዘቀዘውን ውቅያኖስ አቀለጠው። ሻርክ ቦይ በሻርኮቹ እርዳታ ሚስተር ኤሌክትሪክን አሸነፈው። ማክስ ከዚያም ሊዮነስን ተጋፈጠው። እሱም አሁን ሙሉ በሙሉ ነቅቶ ህልሞቹን መፍጠር የሚችል እውነተኛ በቀን አላሚ እንደሆነ ነገራቸው። ሁለቱ በምናባቸው ተጠቅመው ቢዋጉም ማንም ሊያሸንፍ አልቻለም። ከመዋጋት ይልቅ ማክስ አብረው የተሻለ ዓለም እንዲገነቡ ለሊዮነስ እድል ሰጠው። ሊዮነስ በመጨረሻም ስህተቶቹን ተረድቶ ተስማማ። ከጥቂት ቅጽበቶች በኋላ ከእሱ በታች ድልድይ ተደረመሰ። ነገር ግን ማክስ ህይወቱን አዳነለት። የሌሎችን ህልም ማጥፋት የራስን ማጥፋት ብቻ እንደሆነ አስረዳው። ሊዮነስ ትምህርቱን ተቀብሎ ለመለወጥ ወሰነ። ፕላኔት ድሩል በመጨረሻ ስትድን ሻርክ ቦይና ላቫ ገርል ተገናኙና ላቫ ገርል ሻርክ ቦይን ሳመችው። ሊዮነስ አሁን ወደ ምድር መመለስ እንደሚችሉ ነገራቸው። ልክ በዚህ ጊዜ ሚስተር ኤሌክትሪክ ለመጨረሻ ጊዜ ታየ። ሊዮነስ የፕላኔቱ ጥሩ የኤሌክትሪክ ሰራተኛ እንዲሆን እድል ቢሰጠውም ሚስተር ኤሌክትሪክ ግን እምቢ ብሎ አመለጠ። ሊዮነስ ሚስተር ኤሌክትሪክ ማክስን በህልሙ ሊገድለው ወደ ምድር እያመራ እንደሆነ አስጠነቀቀው። ደንግጦ ማክስ የተፈጠረው ነገር ሁሉ ህልም ብቻ እንደነበረ ጠየቀ። ላቫ ገርል ፈገግ ብላ አዎ፣ ነገር ግን አንተ አይኖች ተገልጠው እያለምክ ነው። ዝም ብለ አይኖችን 3 ጊዜ ጨፍንና ግለጥ አለችው። ማክስ ልክ እንደተባለው አደረገ። ወዲያውኑ ራሱን በክፍሉ ውስጥ በቶርናዶው መካከል አገኘው። ሚስተር ኤሌክትሪካድ ተማሪዎቹን ወደ ደህንነት እየመራ ሳለ ሚስተር ኤሌክትሪክ በድንገት ታየ። ማክስ ስለ ጀብዱ ፈጥኖ ለሁሉም ተናገረ። ሚስተር ኤሌክትሪካድም በመጨረሻ ማክስ ሁልጊዜም እውነት ይናገር እንደነበረ ተገነዘበ። ልክ በዚያን ጊዜ የማክስ ወላጆች እሱን ለመውሰድ ደረሱ። ቶርናዶ ይበልጥ በረታ። የማክስን እናት ወደ ማዕበሉ ውስጥ አሳባተ። አባቱ አጥብቆ ለመያዝ ቢሞክርም እሷ ግን አመለጠችው። በመጨረሻም ሰከንድ ላቫ ገርል ደርሳ እናቱን አዳነቻት። አንዳቸው ሌላውን ሊያጡ ምን ያህል ተቃርቦ እንደነበረ በመገንዘብ የማክስ ወላጆች ታረቁ። ይህ በእንዲህ እንዳለ ሚስተር ኤሌክትሪካድ መላውን ትምህርት ቤት ከማጥፋቱ በፊት ሚስተር ኤሌክትሪክን ማቆም እንዳለባቸው ለተማሪዎቹ ነገራቸው። ማክስ የክሪስታል ልቡን ለማሪሳ ሰጣት። እሷም ከህልሟ ስለምታውቀው ደነገጠች። በአንገቷ ላይ አድርጋ ኃይሉን ፈታችና ሚስተር ኤሌክትሪክን በረዶ አድርጋ ለዘለቄታው አሸነፈችው። ሚስተር ኤሌክትሪክ ሲጠፋ ማዕበሉ ተወገደ። በረዶ መውረድ ጀመረ። ተማሪዎቹን ለማክበር ወደ ውጭ ሮጡ። ከ1 ዓመት በኋላ ማክስ ታሪኩን ይነግራል። ሻርክ ቦይ ህልሙን አሳክቶ የውቅያኖስ ንጉሥ ሆነ። አባቱንም መፈለጉን ቀጥሏል። ላቫ ገርል የምድር እሳተ ገሞራዎች ጠባቂ ሆነች። ሁለቱም አሁን አብረው በደስታ ይኖራሉ። ማክስም በአካል ባይጎበኙትም እሱ ግን አሁንም በህልሙ ያገኛቸዋል። በዚህም ፊልሙ በደስታ ይጠናቀቃል።